ሰላም ጤና ይስጥልኝ በመላ ዓለም የምትገኙ የዩቲዩብ ቻናላችን ተከታዮች ለዛሬ ይዘንላችሁ የመጣነው ደግሞ የታዋቂው አንጋፋው ድምፃዊ አንዱዓለም ጎሴ እጮኛው ከፎቅ ወድቃ ህይወቷን ያለፈችው የሚሆነው እስከ መጨረሻው ቪዲዮ ደግሞ አብራችሁ እንድትቆዩ በኮረስ ጋብዛለሁ። እጅግ አሳዛኝ ነው። የታዋቂው ድምፃዊ አንዱዓለም ጎሳ እጮኛ በድንገት ህይወቷ ማለፉ ተሰማ። የተወዳጁ ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ህይወቷ ያለፈው ከፎቅ ላይ ወድቃ ነው ተብሏል። ድምፃዊው አሁን ላይ በፖሊስ ቁጥጥር ስር የዋለ ሲሆን የሟች አስክሬን በዳግማዊ ሚኒሊክ ሆስፒታል ለምርመራ ተልኳል ተብሏል። በአንድ ጥላ ስር አብረው መኖር የጀመሩት ታዋቂው ድምፃዊ አንዱዓለም ጎሳና ሞዴል ቀነኒ አዱኛ በቅርቡ ሊጋቡ አቅደው እንደነበርም ተሰምቷል። ባሌ ተወልዶ አሰላ ያደገው ድምፃዊ አንዱዓለም ጎሳ ለዓመታት በሙዚቃ ውስጥ እጅግ ሲለፋና ሲጥር የነበረ ወጣት ድምፃዊ ሲሆን በሰራቸው እጅግ ተወዳጅ የሆኑ ስራዎቹ አድናቆትን አትርፏል። በተለይ ደግሞ ደርቤ ላላና ቢልሌ የተሰኙ ነጠላ ዜማዎቹ እጅግ ከሰው ጋር ያስተዋወቀውና በመላው ኢትዮጵያ ከፍተኛ ተቀባይነትን እንዲያገኝ ያደረጉት ስራዎቹ ናቸው። ደርቤ ላላ በአምስተኛው የኦዳ ሽልማት በምርጥ ነጠላ ዜማ የተሸለመ ስራው ነው። በዚሁ ዓመት በወርሃ መስከረም ላይ ነበር አያንቱ የተሰኘ አዲስ የሙሉ ጊዜ ስራውንም እየለቀቀው። በውስጡ 16 ዘፈኖችን ያካተተው አያንቱ የተሰኘው የመጀመሪያው የአንዱዓለም ጎሳ የሙሉ ጊዜ አልበም የሀገራችን የተለያዩ የሙዚቃ ስልቶችን ተጠቅሞ የሰራቸው ናቸው። ጎሳ ህይወት ለመመስረት ትዳር ለመያዝ ከሞዴል ቀነኒ አዱኛ ጋር ይፋ አድርጎ ነበር። የፍቅር አጋሪ ነች በሚል አብረው የተነሷቸው ፎቶዎችና አብሮነታቸውን ፍቅራቸውን የሚያሳዩ የተለያዩ ሁነቶች ላይ የተገኙበት ፎቶዎች በማህበራዊ ሚዲያ ሲዘዋወሩ እንደነበር ይታወቃል። ከቅርብ ወዳጆቹ እንደተገኘው መረጃ ደግሞ ፍቅራቸውን በትዳር ለማጽናት በቅርቡ ጋብቻቸውን ሊፈጽሙ እየተሰናዱ ነበር ተብሏል። በምን ሁኔታ እንዴት ባለ መልኩ ይህቺ እጅግ የምታሳሳና የምታምር ወጣት ከፎቅ ላይ ወድቃ ህይወቷ አለፈ የሚለው ብዙዎችን እያጠያየቀ ነው። ፖሊስ አሟሟቷን በተመለከተ ምርመራ መጀመሩ ተሰምቷል። ለወጣት ቀነኒ አዱኛ ቤተሰቦች፣ ወዳጆች እንዲሁም ለድምፃዊ አንዱዓለም ጎሳ መጽናናትን እንመኛለን። ነፍስ ይማር።